እነዚህ ሰዎች ያደረጉት ወለጋ ላይ ያው ለረጅም ጊዜ የተነጣጠረ የፖለቲካ ፕሮጀክት አለ። በአጠቃላይ የትልቅ ፕሮጀክት ክፍል ነው ኦሮሚያን የመክፈል ኦሮሚያን የመበተን ኦሮሚያ የሚባል ክልል እንዳይኖር የማድረግ ዓላማ አላቸው። ሁለተኛ የኦሮሞ ብሔርተኝነትን ከማጥፋት አንፃር የኦሮሞ ብሔርተኞች በመጀመሪያ በቀዳሚነት የወጡበት የበዙበት የኦሮሞ ነጻነት ግንባር ያቋቋሙ ሰዎች የመጡበት የወለጋ ክፍለ ሀገር የሚባለውን የወለጋን አካባቢ በነገራችን ላይ ወለጋ በኦሮሞ እንትን አይደለም አንትሮፖሎጂካል ፐርሰን አይደለም ወለጋ ክፍለ ሀገር ተብሎ የተቋቋመበት ነው እንጂ በኦሮሞ መጫ ነው ህዝቡ በህዝቡና በራሱ አሰላለፍ ከበየንከው ማለት ነው። ያንን አካባቢ የመምታት የማኮስመን ዓላማ አለ። ይሄ የነ አብይ ራሱ አቋም ነው። ወለጋ የተቃዋሚዎች መሰባሰቢያ ነው፣ የብሔርተኞች ማመንጫ መፈልፈያ ነው ብለው ስለሚያምኑ ኦኬ ከነዚህ ከነ ኢዜማ ከነ አንዳርጋቸው ጽጌ ደግሞ የወሰዱት አንድ ፖለቲካ አለ ልክ ስልጣን እንደያዙ በእነሱ ሮድ ማፕ ማለት ነው። የሸዋን የሚኒሊክ ኢትዮጵያን ያስተዳደረው ሸዋን ይዞ ነው። የሸዋን ሊቃን ይዘህ ነው መስራት ያለበት። ስለዚህ አርሲና ወለጋን ወደ ጎን ጣል አድርገህ እነሱን እርስ በርስ ስለዚህ የመጀመሪያው ጉዞ አብይ የት ነበረ? አምቦ። ስለዚህ አምቦ አካባቢዎቹን ወደ ራስ አቅርበ የተወሰኑ ሰላሊዎች ደግሞ ብራኑ ሌንጂሶ ምናምን እዛ አካባቢ ሰብስበህ እና ለሙስሜ ከዛ እነዚህን ይዘህ እንደ ሚኒሊክ ትሆናለህ። ሰዎችን ይዞ መጀመሪያ ያደረገው ነገር አምቦና ማለት እነሱ መጫናቸው ግማሻቸው ቱለማ ብቻ አይደሉም። አምቦንና ወለጋን ማቋሰል ነው። ኮሚሽነር ገለዋል እኮ እነሱ። ከዛ ሸኔ ነው ብለዋል። የለም እኮ ሸኔ የሚባለው ነገር የዛን ዘመን እነሱ በራሳቸው በሚሉት ደምቢዶሎ ነው ያለው አባቶር ቤት ተብሎ ግን ኮሚሽነሩን እዚህ ገለው ሸኔን የገደለው ይለዋል። አዲስ አበባ ውስጥ ገለው ቡራዩ የኦሮሚያ ምክትል ፖሊስ ኮሚሽነር መሰለኝ ሰለሞን ምናምን ይባላል። ናው ይሄ ነገር ምንድን ነበረ? ወለጋና ሸዋን ደም ማቃባት ከዛ በነከማል በኩል ወለጋና አርሲን ደም ማቃባት የጸጥታ ክፍል ኃላፊ አድርገውት የወለጋ እንዲዘምቱ ምናምን በተደረገ ጊዜ ማለት ነው። እሱ በኋላ ተናግሮታል ይሄን በግልጽ ኦኬ። ይሄንን ወለጋን አነቃጥረው የሚያጠቁበት ምክንያት ትልቁ ፕሮጀክታቸው ነው። የኦሮሞ ብሔርተኝነትን ማጥፋት አለበት። የኦሮሞ ብሔርተኝነት ማጥፋት ደግሞ የሚቻለው የኦሮሞ ብሔርተኞች የመጀመሪያዎቹ የተማሩ ልጆች የተፈለፈሉበትን ቦታ ያን አካባቢ ያለውን ትምክት በራስ መተማመን መንፈስ መምታት አለበት። እሱም ብቻ አይደለም ያንን አካባቢ አሁን እየቆየ የመጣው እንግዲህ ይሄ የነፋኖ የአማራ ሊቃኑ አሁን የአማራ ነጋዴዎች የመሬት ነጋዴዎች ፍላጎት ደግሞ ያሳየው ምንድነው? ወለጋ የሚባለው ክልል የኛ ነው ነጋዊት የሚያወሩት ማለት ነው ዳሞት ነው። ስለዚህ ወለጋን በዘር ማጽዳት ማስወገድ አለ የኛ ማድረግ አለበት። ወለጋ የኛ ክልል ነው ከተባለ የክልልነት ጥያቄ መልስ የሚያገኝበት መንገድ አለ። አይፈልጉም እሱን። ስለዚህ የወለጋን ህዝብ በመንቀል ወይ የዘር ማጥፋት ጦርነት ማካሄድ አለበት ወይንም ደግሞ የዘር ማጽዳት ስራ መስራት አለበት። ለዛ ነው በአንድ ከተማ በአንድ ቀን 85 እና ከዛ በላይ ሰው ገለው 15000 ሰው አፈናቅለው የሚሸልሉት የሚፎክሩት ማለት ነው። እንኳን እሰይ ብለውን ሲጨፍሩብን የነበረው ሲያክላሉ ነበርኮ በሶሻል ሚዲያ ላይ። ስለዚህ ይሄ ባህሪያዊ ነው ለማለት ነው። የነ አብይ አህመድ መንግስት ባህራዊ ማንነት የፈጠረው የመጀመሪያው መሰረቱ ኢትዮጵያን ከብሔሮቿ ለማዳን ኢትዮጵያን ከኦሮሚያ ለመታደግ ይሄን ለማድረግ ኦሮሞማንና የኦሮሞ ብሔርተኞችን ማጥፋት አለብን። ይሄን ለማድረግ ደግሞ ህግና ስርዓትን በሙሉ ማፍረስ አለብን። ፖለቲካዊ ሳይሆን መፍትሄ መሰጠት ያለበት ፖለቲካ ሳይሆን በትጥቅ መሆን አለበት ብለው ትጥቅ ታጥቀው ሲጠጉ ደግሞ አሁን መዝመት አለብን። በክልላቸው ውስጥ ያለውን ኦሮሞ ለማጥፋት ወሎን በ4 አመት ውስጥ 4 ጊዜ ጦርነት አውጀውበታል። ሰፋፊ ጦርነቶች ማለት ነው። 4 ጊዜ ተሸንፈው ቀምሰው ቁጭ ብለዋል። ተጠራርተው በየቀኑ ደቦ ይወጡበታል። በአሊ ጊዜ እየጠበቁ ወሎን ነቅለው ከዛ ለማውጣት አንወጣም አገራችን ነው ከ300 አመት በፊት ጀምሮ የኖርንበት ብቸኛ አገራችን መሄጃ የሌለን መተከያ የሌለው አገራችን ነው ብለው ነው እዛ ያለው ያሉት። በቅማንት በአገው ላይ እየተደረሰ ያለው ይሄ ነው። በመተከል አልፈው ክልል አልፈው ማለት ነው አብይ የበላይ አስተዳዳሪ በሆነበት ኮማንድ ፖስት በሚተዳደር ክልል ውስጥ በቤንሻንጉል ይሄንን ነው ያደረጉ ያሉት። ኢትዮጵያን ከብሔሮቿ ከኦሮሞ መታደግ
ኢትዮጵያን ወደ ገናና ክብር መመለስ ማለት ወደ ቀድሞ ክብር መመለስ ይሄ ነው። ሁለተኛ ይሄን ለማድረግ ኦሮሚያን ኦሮሞ ብሔርተኞችንና ኦሮሞ ብሔርተኝነትን ማጥፋት። ይሄን ለማድረግ ኦሮሚያ ላይ በህግ